እውነታውን መረዳት በማይችሉበት ደረጃ ላይ ካሉ፣ ሰነድን ማጣራት በማይችሉበት ሁኔታ ላይ ካሉ፣ በጥቅሉ ማስረጃን አውጣተው መረዳት በማይችሉበት የእውቀት ብቃት ላይ ካሉ እነዚህ ሰዎች ይበልጥ የሚያምኑትን ዓሊም ወደ አላህ ይበልጥ ያቃርበኛል ብለው ማለት የአላህን ሕግ እሱ ስለሚያውቅ እሱን ብጠይቅ ይሻላል ብለው ቢጠይቁና ማስረጃውን ሳይገነዘቡ ቢከተሉት ይህ አያስወቅሳቸውም። በዚህ ወቅት እንደገለጽነው ተቅሊድ የሚቻልበት ሁኔታ አለ። አላህ በቁርአኑ ላይ ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን ይላል። ስለዚህ የእውቀት ባለቤቶችን የማታውቁ ከሆኑ ጠይቁ ሲል ተቅሊድ የሚቻልበት ሁኔታ እንዳለ ያሳየናል ማለት ነው። እና ይህ ወቀሳ ማስረጃ ከደረሰው በኋላ አንድ ሰው የዑለማዎችን ንግግር በጭፍን መከተሉ የሚወገዝበት ነው። ሰዎችን ፊል ሐቂቃ በዚህ ረገድ ስናያቸው በሶስት ምድብ ውስጥ ይካተታሉ ብለን መናገር እንችላለን። የተወሰኑት በጭፍን ዑለማዎችን በተለይ በመዝሀብ ደረጃ ዑለማዎችን በመከተል ሙሉ ወገንተኝነት ያላቸው ናቸው። ይሄ የተወገዘ አካሄድ እንደሆነ ይታወቃል። ሌላው ደግሞ የነዚህ ተቃራኒ ሆኖ በሌላው ጽንፍ ላይ የዑለማዎችን ንግግር ጭራሽ ቦታ የማይሰጥና እሱና ታላላቅ ዑለማዎችን በደረጃ የሚያስተካክል ቁርአንና ሐዲስን ያለ ብቃትና ያለ በቂ መንደርደሪያ በቀጥታ መገንዘብ እንደሚችል የሚያስብ ሲሆን ይህም ራሱን የቻለ ሌላ ዋልታ ረገጥ አካሄድ ነው። በመካከል ያለው ትክክለኛው ደግሞ አካሄድ አንድ ሰው ከዚህ በፊት እንዳልነው ባለው እውቀት ልክ ሊመዘን ይችላል። ስለዚህ በቀጥተኛ ሁኔታ ቁርአንና ሐዲስን መረዳት የማይችል እስከሆነ ድረስ የዑለማዎችን ንግግር ዋቢ አድርጎ መጥቀስ ይቻላል። ይህም ብቻ ሳይሆን የእሱ ግዴታ ዓሊሞች የነገሩትን መከተል ነው። ነገር ግን ይህ በዚህ መልኩ ሁልጊዜ ላይቀጥል ይችላል። እየተማረ በሄደ ቁጥር የእጅቲሃድ ክህሎቱ እያደገ ሲሄድ በተለያዩ ርዕሶች ላይ እውነታውን መረዳት ይችላል እና በአንዳንድ ኪታቦች ላይ ኢጅቲሃድና ተቅሊድን ሁለት ተጻራሪ ነገሮች አድርገው በሁለቱ መካከል ያለ በጣም ቀጭን መስመር እንደሆነ እንድታስብ በሚያደርግ መልኩ አንድ ሰው ወይ ሙጅተሂድ ነው ወይ ሙቀሊድ ነው ተብሎ የፈለገ የቁርአንና የሐዲስን እውቀት ቢሰበስብ ለዚህ ግንዛቤ የሚረዱትን እውቀቶች ቢሰበስብ ራሱ እነሱ ለዚህ ትልቁ የኢጅቲሃድ ደረጃ እስካልበቃ ድረስ እነሱ ባስቀመጡት መስፈርት መሰረት ለዚህ ትልቅ የኢጅቲሃድ ደረጃ እስካልበቃ ድረስ ጭራሽ ሙቀሊድ ያኒ ትንሽም ከዛች መስመር ዝቅ ካለ እንደ ሙቀሊድ የሚቆጠርበት እሳቤና ማብራሪያ ትክክል አይደለም። የተጋነነ ማብራሪያ ነው ማለት ነው። ለምን ይህ ክህሎት የኢጅቲሃድ ክህሎት እያደገ የሚሄድ ነው እና ይህንን ከተገነዘብን አንድ ሰው በእርግጠኝነት አንድን ዓሊም በተቅሊድ መከተል ይፈቀድለታል የምንልበት ሁኔታ ላይ ያ የተፈቀደበት መስፈርት ይህ ሰው እውነታውን በቀጥታ መረዳት ስለማይችል ይህንን እውነታ በከሌ አማካኝነት አመዛኝ የሆነ ግምት እንዲያድርበት እርግጠኛ ባይሆን እንኳን የአላህ ሁክም ወይም ፍርድ ይሄ እንደሆነ አመዛኝ በሆነ መልኩ እንዲገነዘብ የሚያደርግ እንዲሆን ነው። ግን ከዚህ የበለጠ ግን አመዛኝ የሚሆነው ትልቅ ዓሊም ባይሆን እንኳን ለተማረ እውቀትን በተወሰነ መልኩ ለቀሰመ የዕልም ተማሪ ከዑለማዎች ኢጅቲሃድ ሳይወጣ አዲስ ቢድዓ የሆነ አቋምን ሳያንጸባርቅ ግን በተለያዩ ዑለማዎች ከተገለጹ አቋሞች መካከል ከማስረጃ አንፃር ይሄኛው አመዛኝ ነው ብሎ መከተሉ ከቀደሙ እርግጠኝነት እንዲያውም አይደለም አመዛኝ ግምት የበለጠ የተሻለ ظن غالب ወይም የቂን እርግጠኝነት ደረጃ ላይ ያደርሰዋል። የተፈለገው ይሄ ነው። ስለዚህ ከዚህ አንፃር ይህ አደቡን በጠበቀ መልኩ የሚፈጸም እስከሆነ ድረስ ቢልሐቂቃ የሚወገዝ አይሆንም ማለት ነው እና ለዚህ ነው ሁሉም ታላላቅ የእስላም ሊቃውንት የመዝሀብ መሪ የነበሩ ኢማሞች ራሳቸው አንድ ሰው እነሱን በጭፍን እንዳይከተል በተለያዩ ገለጻዎች ሲያስጠነቅቁ ነበር የቆዩት ማለት ነው። ቃለ አቡ ሐኒፈተ الإمام لا ينبغي لمن له إسلام أخذ بأقوالية حتى تعرض على الكتاب والحديث المرتضى ومالك إمام دار الهجرة قال وقد أشار نحو الحجرة كل كلام منه ذو قبول ومنه مردود سوى الرسول والشافعي قال إن رأيتم قولي مخالفا لما رويتم من الحديث فاضربوا الجدار بقولي المخالف الأخبار وأحمد قال لهم لا تكتبوا ما قلته بل أصل ذلك اطلبوا دينك لا تقلد الرجال حتى ترأوا لهم مقالا አራቱም ኢማሞች በዚህ ረገድ ሰዎች በጭፍን እነሱ እንዳይከተሉ አስጠንቅቀው ነበር ማለት ነው። ስለዚህ እዚህ ላይ ልንከተለው የሚገባው መካከለኛውንና ሚዛናዊን መንገድ ነው። የዑለማዎችን ንግግር ቦታ ሰጥቶ ቅድሚያ መስጠት። እንዲያውም በትምህርት ደረጃ አንድ ሰው ፊቅህን መማር ከፈለገ የመዝሀብ ኪታቦችን መሰረት ቢያደርግ ይመከራል። ለምን እነዚህ መጽሐፍት ከሺህ ዓመታት በፊት ጀምሮ በተዋቀረ የዕልም ግንዛቤ ላይ የተመሰረቱ ስለሆኑ በዚህም ላይ ደግሞ የተከደሙ ማለትም ብዙ ማብራሪያዎችና
ገለጻዎች በተለያዩ ዑለማዎች ሲደረጉላቸው ከመሆናቸው አንፃር ለመማር የሚቀሉ ናቸው። ነገር ግን ያ ሲባል በእነዚህ መጽሐፍት ላይ የተጠቀሱትን ሙሉ ለሙሉ መቀበል አለብህ ወይ ደግሞ ወደድክም ጠላህም ከነዚህ አይማዎች መካከል የአንዱን አቋም ሙሉ ለሙሉ ቢዐዛኢሚሂ ወሩኸሲሂ መከተል አለብህ፣ አንድ መርጠህ መያዝ አለብህ የሚለው አካሄድ ከቁርአንም ከሐዲስም ማስረጃ ያለው አካሄድ አይደለም ማለት ነው። ይሄ ሊታወቅ ይገባል።